በታሪክ ውስጥ ስልጣንና ሀብት አይናቸውን ያሳወራቸው ከእኔ በላይ ማንም የለም ብለው በጌታቸው ላይ ድንበር ያለፉ ብዙ ንጉሶች ተነስተዋል። የነምሩድ እብሪት፣ የፊርዓውን ትዕቢት፣ ሁሉም በአላህ ቁጣ እንደ ትቢያ በነው ጠፍተዋል። ዛሬ የምናየው ከእንዲህ አይነቱ ሰዎች መካከል አንዱ የሆነው ንጉሥ ታሪክ ነው። ታሪኩ ከሀገራችን ኢትዮጵያ ጋር በጥብቅ የተቆራኘ በቅዱስ ቁርአን ውስጥ በአንድ ሙሉ ምዕራፍ የተዘከረ እና ለአንድ ታላቅ ክስተት መንስኤ የሆነ ንጉሥ ነው። ይህ ታሪክ ስለ አብርሃ አልአሽረም ነው። የየመን ገዢ የነበረው በሀብቱና በሰራዊቱ የተመካው በልቡ ውስጥ አንድ እብሪተኛ ሐሳብ ያደረበት ንጉሥ። ሐሳቡም የአላህን ቤት የተቀደሰችዋን ካዕባን ማፍረስ ነበረ። ከየመን ተነስቶ ግዙፍ ዝሆኖችን በሺዎች የሚቆጠር ሰራዊት አስከትሎ ወደ መካ የተጓዘው ለምንድን ነው? በዚያን ዘመን የአረቢያ ምድር ምን ትመስል ነበር? የአብርሃ ዕቅድስ ለምን ከሸፈ? የአብርሃ ህልፈት ዓለማችን ላይ እጅግ አስገራሚ ነገር እንዲከሰት ምክንያት እንደሆነስ ያውቃሉ? ውድ ተመልካቾቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የአብርሃን ታሪክ ከውልደቱ ጀምሮ እስከ አስደንጋጭ ፍጻሜው እናያለን። ይህ ታሪክ የትዕቢት መጨረሻ ጥፋት መሆኑን፣ የሰው ኃይል በአላህ ኃይል ፊት ምን ያህል ኢምንት እንደሆነና የአላህ ሱብሓነሁ ወተዓላ ቤት ጠባቂ እንዳለው ቁልጭ አድርጎ የሚያሳይ አስደናቂ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። የአብርሃን ታሪክ ለመረዳት የጊዜውን ሁኔታ መቃኘት አለብን። በስድስተኛው መቶ ክፍለ ዘመን የአረቢያ ምድር በሁለት ታላላቅ ኃይሎች መካከል እንደ መጫወቻ ሜዳ ነበረች። በምስራቅ የፋርስ ግዛት፣ በምዕራብ ደግሞ የቢዛንታይን ግዛት። የመን በንግድ መስመሯና በሀብቷ የምትታወቀው የእነዚህን ኃይሎች የፍላጎት ማዕከል ነበረች። በዚያን ዘመን የመንን ይገዛ የነበረው ዙንዋስ የተባለ አይሁዳዊ ንጉሥ ነበር። ዙንዋስ በነጅራን ከተማ የነበሩትን አሃዳውያንን እምነታቸውን እንዲለውጡ አስገደዳቸው። እምቢ ሲሉት ግዙፍ ጉድጓዶችን አስቆፍሮ በእሳት እያቃጠለ በጭካኔ ገደላቸው። ይህ ክስተት በቁርአን ውስጥ አስሐቡል ኡህዱድ የጉድጓድ ሰዎች በመባል ይታወቃል። ይህ ጭካኔ የተሞላበት ተግባር በቢዛንታይን ንጉሠ ነገሥት ዘንድ ሲሰማ በንዴት ተሞላ። ስለዚህም የአክሱም ንጉሥ የነበረውን ንጉሥ ካሌብን እንዲረዳው ጠየቀው። ንጉሥ ካሌብ በወቅቱ ኃያል የነበረውን የአክሱም ሰራዊት በሁለት አዛዦች ሥር አድርጎ ወደ የመን ላከ፣ አርያጥና አብርሃ። አብርሃ ማን ነበር? የታሪክ መዛግብት እንደሚሉት አብርሃ የንጉሥ ካሌብ ባሪያ ወይም ዝቅተኛ ወታደር ነበር። አልአሽራም የሚለው ቅጽል ስሙ የተሰነጠቀ ፊት ማለት ሲሆን በአንድ ጦርነት ላይ ፊቱ ላይ በደረሰበት ጠባሳ ምክንያት እንደተሰጠው ይነገራል። የአክሱም ሰራዊት የመን ሲደርስ የዙንዋስን ጦር በቀላሉ ድል አደረገ። ዙንዋስም ሽንፈቱን ሲያይ በፈረሱ ላይ ሆኖ ወደ ቀይ ባህር በመግባት ራሱን አጠፋ። ከዚያም አርያጥ የየመን ገዢ ሆኖ በአክሱም ንጉሥ ተሾመ። አብርሃ ደግሞ ምክትሉ ሆነ። ነገር ግን የሥልጣን ጥማት በአብርሃ ልብ ውስጥ ነገሰ። ከጥቂት ጊዜ በኋላ በአርያጥ ላይ በማመፅ ለጦርነት ተጋበዙ። ሁለቱ ኃይሎች ሊዋጉ ሲሰለፉ አብርሃ ለአርያጥ እንዲህ የሚል መልእክት ላከ። ሁለቱ ሰራዊቶቻችን እንዲያልቁ ከምናደርግ ለምን እኔና አንተ ብቻ ተዋግተን አሸናፊው ገዢ አይሆንም አለ። አርያጥም በዚህ ተስማማ። በፍልሚያቸው ወቅት አርያጥ ግዙፍና ኃያል ስለነበር አብርሃም በጦሩ መታው። ጦሩ የአብርሃም ፊት ሰንጥቆ አለፈ። ነገር ግን የአብርሃ ባሪያ የነበረው አትወደህ የተባለ ሰው ከአርያጥ ጀርባ በመሄድ በጦር ወቅቱ ገደለው። አብርሃ በሕይወት ተርፎ የየመን ብቸኛ ገዢ ሆነ። ይህንን የሰማው ንጉሥ ካሌብ በንዴት ተሞልቶ የአብርሃን ፀጉር እስክላጨውና የየመንን አፈር እስክረግጥ ድረስ አልመለስም ሲል ማለ። አብርሃ የንጉሡን ቁጣ ሲያውቅ ብልሃቱን ተጠቀመ። ከራሱ ፀጉር ላይ ቆርጦ ከየመን አፈር ጋር በአንድ ከረጢት አድርጎ ለንጉሥ ካሌብ ከታላቅ ስጦታ ጋር ላከለት። እንዲህም አለ፣ ንጉሥ ሆይ እኔ ያንተ ባሪያ ነኝ። መሐላህን እንድትፈጽም ፀጉሬንና የሀገሪቱን አፈር ልኬልሃለሁ። እኔም ሀገሪቱን ላንተ ብዬ ገዛለሁ አለ። ንጉሥ ካሌብም በዚህ ብልሃት ተደንቆ ይቅርታ አደረገለትና በገዥነቱ አጸደቀው። አብርሃ የየመን ገዢ ከሆነ በኋላ ኃይሉንና ግዛቱን ለማስፋፋት አሰበ። ነገር ግን አንድ ነገር እረፍት ነሳው። ካዕባ። በየዓመቱ ከመላው አረቢያ የሚመጡ ሰዎች ለንግድና ለሃይማኖታዊ ጉዞ ወደ መካ ይጎርፉ ነበር።
ይህ ለመካ ትልቅ የኢኮኖሚና የማህበራዊ ትስስር ምንጭ ነበር። አብርሃ በቅናት ተሞላ። እንዴት በድንጋይ የታነጸች ትንሽዬ ቤት ይህን ሁሉ ክብር ታገኛለች? እኔ ከእርሷ የተሻለ ነገር እሰራለሁ ሲል አሰበ። አብርሃ በየመን ዋና ከተማ ሰንዓ ውስጥ በዘመኑ ታይቶ የማይታወቅ እጅግ ግዙፍና ውብ የሆነ ቤተ ክርስቲያን እንዲገነባ አዘዘ። ከአክሱምና ከቢዛንታይን የተወጣጡ ምርጥ መሐንዲሶች ተጠሩ። ወለሉ በእብነ በረድ ተነጠፈ። ግድግዳዎቹ በወርቅና በብር ተሸለሙ። ጣሪያው በከበሩ ዕንቁዎች አጌጠ። ከንግሥት ሳባ ቤተ መንግሥት ሳይቀር የከበሩ ድንጋዮች ተወሰዱ። በላዩ ላይ ግዙፍ የሆነ ወርቅ መስቀል ተሰቀለ። ስሙንም አልቁለይስ አለው። ግንባታው ሲጠናቀቅ አብርሃ ለንጉሥ ካሌብ እንዲህ ሲል ጻፈ። ንጉሥ ሆይ በዘመኑ ታይቶ የማይታወቅ ቤተ መቅደስ ገንብቼልሃለሁ። የአረቦችን የሐጅ ጉዞ ከካዕባ ወደ አልቁለይስ እስካላደረግኩ ድረስ አላርፍም አለ። ከዚያም በመላው አረቢያ ከእንግዲህ ሐጅ ወደ መካ ሳይሆን ወደ ሰንዓ ወደ አልቁለይስ ነው የሚል አዋጅ አስነገረ። ይህ አዋጅ አረቦችን በንዴት አናወጠ። ካዕባ ለእነሱ የባህላቸውና የማንነታቸው ማዕከል ነበረች። አብርሃ ክብራቸውን እንደነካ ቆጠሩት። አንድ ቀን ከበኒ ኪናና ጎሳ የሆነ አንድ ሰው በንዴት ተነሳስቶ ወደ ሰንዓ ተጓዘ። በአልቁለይስ ቤተ ክርስቲያን ውስጥ ቆሻሻ በመጸዳዳት አርክሶት ተመለሰ። ይህ ዜና አብርሃ ዘንድ ሲደርስ በቁጣ ሊፈነዳ ደረሰ። ይህንን ያደረጉት የካዕባ ሰዎች ናቸው። ቤታቸውን ካላፈረስኩት እኔ አብርሃ አይደለሁም ሲል ዛተ። አብርሃ ቃሉን ለመፈጸም ተነሳ። 60 ሺህ የሚደርስ ግዙፍ ሰራዊት አዘጋጀ። ከሰራዊቱ ፊት ለፊት ከዚህ በፊት በአረቢያ ምድር ታይቶ የማይታወቅ አንድ ኃይል ነበር፣ ዝሆኖች። ከዝሆኖቹ ሁሉ የሚበልጠውና መሪያቸው ማህሙድ ይባል ነበር። ጉዞ ተጀመረ፣ ከየመን ወደ መካ። በመንገዳቸው ላይ ያገኙትን የአረብ ጎሳዎች ሁሉ ድል እያደረጉ አለፉ። ዙነፍር የተባለ የየመን መሪ ሊዋጋቸው ሞክሮ ተሸነፈና ተማረከ። የሐስዓም ጎሳዎች በኑፈይል ኢብን ሐቢብ መሪነት ተዋግተው ተሸነፉ። ኑፈይልም ሕይወቱን ለማትረፍ የአብርሃ መንገድ መሪ ለመሆን ተስማማ። ሰራዊቱ ጧይፍ ከተማ ሲደርስ የሰቂፍ ጎሳዎች እኛ ካንተ ጋር አንዋጋም አሉ። እንዲያውም ካዕባን እንዲያፈርስ የሚረዳቸው አቡ ሪጋል የተባለ መሪ ሰጡት። አቡ ሪጋልም ሰራዊቱን እየመራ አልሙገመስ የተባለ ቦታ ሲደርስ ሞተ። አረቦችም እስከ ዛሬ ድረስ መቃብሩን በድንጋይ ይወግሩታል። በመጨረሻም የአብርሃ ሰራዊት ከመካ ራቅ ብሎ ሰፈረ። በዚያን ጊዜ የመካ መሪ የነቢያችን ሰለላሁ ዐለይሂ ወሰለም አያት የሆኑት አብዱል ሙጠሊብ ነበሩ። አብርሃ ወታደሮቹን ልኮ የመካን ሰዎች ግመሎችና ከብቶች እንዲዘርፉ አደረገ። ከእነዚህም መካከል የአብዱል ሙጠሊብ የሆኑ 200 ግመሎች ነበሩ። ከዚያም አብርሃ መልእክተኛውን ወደ መካ ልኮ የመካን መሪ አምጣልኝ፣ እኔ ለመዋጋት አልመጣሁኝም፣ የመጣሁት ይህንን ቤት ካዕባን ለማፍረስ ብቻ ነው አለው። አብዱል ሙጠሊብ ከመልእክተኛው ጋር ወደ አብርሃ ሰፈር ሄዱ። አብዱል ሙጠሊብ ግርማ ሞገስ ያላቸው ቆንጆና የተከበሩ ሰው ነበሩ። አብርሃ ሲያያቸው ከዙፋኑ ወርዶ በአጠገባቸው ምንጣፍ ላይ ተቀመጠ። ምን ፈልገህ ነው የመጣኸው ሲል አብርሃ ጠየቃቸው። አብዱል ሙጠሊብም በታሪክ ውስጥ በወርቅ ቀለም የተጻፈ መልስ መለሱለት። የመጣሁት ወታደሮችህ ስለወሰዷቸው 200 ግመሎቼ ላወራህ ነው፣ እንዲመለሱልኝ እፈልጋለሁ አሉት። አብርሃ በንቀት ሳቀ። አንተን ሳይህ አክብሬህ ነበር፣ ነገር ግን እኔ አንተና የአባቶችህ ክብር የሆነውን ካዕባን ላፈርስ መጥቼ ሳለ አንተ ግን ስለ ግመሎችህ ታወራለህ አላቸው። አብዱል ሙጠሊብም በሙሉ በመተማመን እኔ የግመሎቹ ጌታ ነኝ፣ ቤቱ ካዕባ ግን ጌታ አለው፣ እርሱ ይጠብቀዋል አሉት። አብርሃ በንዴት ከእኔ ሊጠብቀው አይችልም አለ። አብዱል ሙጠሊብም ያ ያንተና የእርሱ ጉዳይ ነው ብለው ግመሎቻቸውን ተቀብለው ወደ መካ ተመለሱ። አብዱል ሙጠሊብ ወደ መካ ተመልሰው ሕዝቡን ከተማዋን ለቃችሁ ወደ ተራራው ሽሹ አሏቸው። እርሳቸው ግን ከጥቂት የቁረይሽ መሪዎች ጋር ሆነው ወደ ካዕባ ሄደው የካዕባን በር ይዘው እንዲህ ሲሉ ዱዓ አደረጉ። ጌታችን ሆይ አንድ ሰው ቤቱን እንደሚከላከል አንተም ቤትህን ጠብቅ አሉ። በማግስቱ ጠዋት አብርሃ ሰራዊቱን አሰልፎ ወደ መካ ለመግባት ተዘጋጀ። ዝሆኑ ማህሙድም ከፊት ለፊት ነበር። ወደ መካ አቅጣጫ ሲያዞሩት ዝሆኑ ማህሙድ
በጉልበቱ ተንበረከከ። ሊመቱት ሞከሩ፣ በጦር ሊወጉት ሞከሩ። ነገር ግን ዝሆኑ ከቦታው ንቅንቅ አላለም። ወደ የመን አቅጣጫ ሲያዞሩት ግን እየሮጠ ይሄዳል። ወደ ሻም ወይም ወደ ምስራቅ ቢያዞሩትም ይሄዳል። ወደ ካዕባ አቅጣጫ ሲመልሱት ግን እንደገና ይንበረከካል። በዚህ ጊዜ ነበር ከባህር አቅጣጫ ሰማዩ በትንንሽ ወፎች ተሸፈነ። አባቢል። እነዚህ ተራ ወፎች አልነበሩም። እያንዳንዷ ወፍ 3 ትንንሽ ጠጠሮችን ይዛ ነበር። አንዱን በአፏ፣ ሁለቱን ደግሞ በእግሮቿ። ጠጠሮቹ ከአተር የማይበልጡ ነበሩ። ወፎቹ ከአብርሃ ሰራዊት በላይ መብረር ጀመሩ። ከዚያም ጠጠሮቹን በሰራዊቱ ላይ ማዝነብ ጀመሩ። አንድ ጠጠር አንድን ወታደር ሲመታው ጋሻውን ሰውነቱን ሰንጥቆ ያልፋል። ሰውነታቸው እንደ በሰበሰ ቅጠል መበታተን ጀመረ። በእነርሱም ላይ ድንጋይ የተሸከሙ ወፎችን ላከባቸው፣ እንደ ተበላ አዝመራ ቅጠልም አደረጋቸው ይላል ሱረቱል ፊል። ሰራዊቱ በድንጋጤ ተበታተነ። እየጮሁ እየወደቁ እርስ በርስ እየተረጋገጡ መሸሽ ጀመሩ። አብርሃም ከዚህ ቅጣት አላመለጠም። አንድ ጠጠር ራሱን መታው። ሰውነቱ ቀስ በቀስ እየበሰለ ጣቶቹ አንድ በአንድ እየረገፉ ወደ የመን መመለስ ጀመረ። ወደ ሰናዓ ሲደርስ ልቡ እስኪሰነጠቅና እስኪሞት ድረስ ሰውነቱ ተበታትኖ ነበር። የትዕቢቱ ምልክት የነበረችው አልቁለይስም ፈራርሳ ወደመች። ይህ አስደናቂ ክስተት የተፈጸመበት ዓመት በአረቦች ዘንድ አመል ፊል የዝሆኑ ዓመት በመባል ይታወቃል። የአላህ ሱብሓነሁ ወተዓላ ቤት ጠባቂ እንዳለው የሰው ኃይልም በአላህ ሱብሓነሁ ወተዓላ ኃይል ፊት ኢምንት መሆኑን ያረጋገጠበት ዓመት። ግን የዚህ ታሪክ ትልቁ ጥበብና ተአምር እዚህ ጋር አያበቃም። በዚሁ በዝሆኑ ዓመት፣ በዚሁ የአላህ ተአምር በተገለጠበት ዓመት፣ በዚሁ ካዕባ ክብሯ በተጠበቀበት ዓመት የአላህ ሱብሓነሁ ወተዓላ እዝነት፣ የሰው ልጅ መሪ፣ የነቢያት መደምደሚያ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ተወለዱ። አላህ ሱብሓነሁ ወተዓላ ቤቱን ከአብርሃ ክፋት የጠበቀው ለሚመጣው ታላቅ ነቢይ ክብርና ዝግጅት ለማድረግ ነበር። የአብርሃ ጥፋት ለአንድ ታላቅ ብርሃን መምጣት መንገድ ጠርጓል። የአብርሃ ታሪክ የትዕቢት መጨረሻ ጥፋት መሆኑን ያስተምረናል። ሀብት፣ ስልጣን፣ ሰራዊት በአላህ ሱብሓነሁ ወተዓላ ፊት ምንም ዋጋ የላቸውም። ይህ ታሪክ የአላህ ሱብሓነሁ ወተዓላ ቤት ክብር ምን ያህል ታላቅ እንደሆነ ያሳየናል። ከሁሉም በላይ የአብርሃ ታሪክ የአንድ ታላቅ ብርሃን መምጣት አብሳሪ ነበር፣ የነቢያችን ሰለላሁ ዐለይሂ ወሰለም ውልደት። አላህ ሱብሓነሁ ወተዓላ ሁላችንንም ከትዕቢት ይጠብቀን፣ ለቤቱ ያለንን ክብር ይጨምርልን፣ የነቢያችን ሰለላሁ ዐለይሂ ወሰለም ፈለግ የምንከተል ያድርገን። ስለተከታተላችሁም ከልብ እናመሰግናለን። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።